ጤና ይስጥልን። ባህር ዳር ባይክ ቱሮች ነን። ዛሬ በዘጌ ፔንሱላ ተገኝተናል፣ ወይም በዘጌ ባህረ ገብ ምን እግር ጣላችሁ ካላችሁ ደግሞ ዛሬ ያው ወራ ኪዳነ ምሕረት አካባቢ የተሰራ ድንቅ ስራ አለ። እሱን ስራ ለመዘከርና ለማየት እንዲሁም ደግሞ ላላዩት ለማሳየት ነው ብቅ ያልነው። እንደ ባህር ዳር ባይክ ቱር ብዙ ቦታዎች እንገባለን፣ በቱሪዝም ያልታዩ ቦታዎች እንገባለን። ዛሬ ግን ወራ አካባቢ ነው ማሳያችሁ። ወራ ኪዳነ ምሕረት ደግሞ ጣና ውስጥ አሉ ከሚባሉ ቤተክርስቲያን የቱሪስትን ቀልብ በመሳብ እየመራች ያለች ቤተክርስቲያን ናት እና ከኡራ ፖርት ወይም ከኡራ ወደብ እስከ ኡራ ቤተክርስቲያን ወራ ኪዳነ ምሕረት ቤተክርስቲያን የሚገርም የእግረኛ መንገድ ተሰርቷል። ይህ መንገድም የተሰራው በአማራ ክልል ቱሪዝም ቢሮና በዘጌ ማህበረሰብ መልካም ፍቃድ ነው። ይህ ቦታ እንግዲህ ካሁን በፊት ለጎብኚዎች ብዙም አመች አልነበረም። ትንሽ ክረምት ሲሆን ያስቸግር ነበር፣ ያንዳልጥ ነበር። በእድሜ ገፋ ያሉ እንግዶችን ይዘን ስንመጣ ትንሽ የሚያስቸግርበት አጋጣሚ ነበር። ዛሬ ግን እንደዚህ አምሮና ተውቦ በመሰራቱ በጣም ምስጋና ይገባቸዋል። አንደኛ ላመሰግናቸው የምፈልገው የዘጌ ማህበረሰብ ኡራ መስመር ያሉትና አጠቃላይ የዘጌ ማህበረሰብ የቱሪዝምን ያወቀና የተረዳ ማህበረሰብ ነው። ለዚህ ክብር ምስጋና ይገባል። እንዴት ካላችሁ ይህ ጽንሰ ሀሳብ እንግዲህ ሲነሳ የዘጌ የኡራ አካባቢ ነዋሪዎቹ ቦታቸውን ሳይሰስቱ እንዲያምሩ ተውቦ የሚሰራ ከሆነማ ቱሪስት ተመችቶት ወደ ቤተክርስቲያኗ መጥቶና አካባቢውን የሚጎበኝ ከሆነማ ምን ገዶን ብለው ቦታቸውን አትክልት የነበረበትን ይህ አካባቢውን በዳር በዳር የምታዩት ቡና ጌሾ የነበረበት ነው ሳይሰስቱ በመስጠት እንዲህ ድንቅ ነው ደግሞ እንዲሰራ ሆኗል ማለት ነው። ይህ ቱሪዝምን የተረዳ ማህበረሰብ በጣም ሊዘከርና ሊመሰገን ይገባዋል። በሚቀጥለው ቪዲዮ ስለ ዘጌ ማህበረሰብና ስለ ዘጌ ማህበረሰቡ ስለሚጠብቃቸው ስለ ካርበን ኢሚሽን የካርበን ልቀት ስለሚሰራቸው ስራዎች በሰፊው ቪዲዮ እመጣለሁኝ። እናንተ እስከዛ ይህን ሸር ኮፒ ሊንክ እያደረጋችሁ ጠብቁኝ። ይህ መንገድ እንግዲህ ምንድነው ፖርቱ እስከ ቤተክርስቲያኗ ከወደቡ እስከ ቤተክርስቲያኗ ወደ 900 ሜትር ወይም ደግሞ 1 ኪሎ ሜትር ርዝመት ያለው ሲሆን ይህም ለእግረኛ ነው የተፈቀደው። ዛሬ እኔ በሳይክል መጥቻለሁ። ለመቅረጽ የሚያመቸውና አጠር ባለ ቪዲዮ ለመስራት በሳይክል ነው የሚሆነው ማለት ነው። እንግዲህ እንደምታዩት ድንቅ ቪዲዮ ነው ብዬ አስባለሁ። ከተመቻችሁ እናንተም እያጋራችሁ